አቤት እንደዚህ ጠንክሮ የሚሰራ ወንድ እንዴት ደስ ይላል። እንዴ ይሄ ቅድም የጉልበት ስራ ሲሰራ የነበረው ሰው አይደል እንዴ? ፋርማሲ ደግሞ ምን ይሰራል? አይ በእርግጠኝነት ፋርማሲ የገባው በጣም ስለሚደክመው የህመም ማስታገሻ ሊገዛ መሆን አለበት። Now your family don't call you. Kojo you too they do. አንቺ ባይገርምሽ ይሄ ሰውዬ እኮ ሁሌ ከሰራ በኋላ ከሳት እዚህ ፋርማሲ ይመጣል። እባክሽ እኔም እዚህ ፋርማሲ ሁሌ ሲመጣ ያዋለሁ። ያው መቼ ዘንድሮ ሰው ማመን ከባድ ነው። በእርግጠኝነት ሱስ የሚያስይዝ መድኃኒት እየገዛ ይሆናል። አይ አንቺ ደግሞ ያምሻል እንዴ? እሱ እኮ በጣም ጠንካራ ሰራተኛ ነው። ያው የህመም ማስታገሻ ሊገዛ ነው የሚሆነው። ሰላም ኮጆ፣ ዛሬስ መለስተ አንተ የማትረባ ሰውዬ ግን ለምንድን ነው ሁሌ የምነግረን ማሰማኝ? ከዚህ በፊት ስንቴን ነገርኩ። ደግሞ እዚህ ፋርማሲ ሁሌ እየመጣው የምገዛውን ነገር አንተ ራስ ታውቃለህ። ለማንኛውም እኔ እዚህ ፋርማሲ የምመጣው ኮንዶም ለመግዛት ብቻ ነው። በል ከዚህ በኋላ እዚህ ፋርማሲ ስመጣ ምን ልስጥ ብለህ ራሱ እንዳትጠይቀኝ። በቃ ገና እንደገባው ኮንዶም ለመግዛት ብቻ ስለምመጣ ወዲያውኑ ኮንዶም አዘጋጅተህ ጠብቀኝ። ካልሆነ ግን እዚህ ፋርማሲ ሁለተኛ ድርሽ አልልም። ተግባባን አይደል? ኮጆ እባክህ ተረጋጋ። እኔ እኮ በቀን ውስጥ በጣም ብዙ ሰዎች እዚህ ስለሚመጡ ነው የጠየቅኩ። ተው እንጂ እኔ ሁሌ አይደል እንደምመጣው። ለማንኛውም እንደነገርኩ ከዚህ በኋላ እዚህ ስመጣ በቀጥታ ጥያቄ ሳታበዛ ኮንዶም ትሰጠኛለህ። ኮጆ ትናንት በነገርከኝ መሰረት ለአንተ ኮንዶም አዘጋጅቼልሃለሁ። እንካ ኮንዶምን መውሰድ ትችላለህ። እንዴ ኮጆ ምንድን ነው? ሰላም ነው ፓስተር፣ እንዴት ነህ? ኮጆ እንደዚህ ባለጌና ለክስክስ ትሆናለህ ብዬ በጭራሽ አስቤው አላውቅም ነበር። ቆይ ኮጆ ደግሞ ትናንት በነበረው ፕሮግራም ላይ እንዴትም ብለን ከመጥፎ ነገሮች ስሜታችንን መቆጣጠር እንዳለብን ተነጋግረናል ነበር እንዴ? የማትረባ አሳፋሪ ነህ። እሺ አሁን በዚህ ኮንዶም ምን ልታደርግ ነበር? እውነቱን ንገረኝ። እንዴ አንተ ፋርማሲስት ያማል እንዴ? እኔ እኮ ሲጀመር ኮንዶም ስጠኝ አላልኩም። ለማንኛውም ይህን የተከበረ ስሜን ለማጥፋት መሞከርህ በጣም አናዶኛል። ለማንኛውም እኔ እዚህ የመጣሁት ራሴን በጣም እያመመኝ ስለሆነ ፓራስታሞል ለመግዛት ብቻ ነው። አንተ ኮጆ ያማል እንዴ? ራስ አይደለ እንዴ እዚህ ፋርማሲ ሁሉ ጊዜ የምመጣው ኮንዶም ለመግዛት ብቻ ነው ያልከው? ረሳከው? ኮጆ ማሪ ምንድነው? ወይኔ ጉዴ አባዬ! እንዴ በጌታ ስም አንቺ ቅድም ከጓደኞቼ ጋር ቸርች ልሄድ ነው ብለሽ አልነበር ከቤት የወጣሽው? ልጄ አዋረድሽ። እኔ ሳላው ከኮጆ ጋር ኮንዶም ለመግዛት መጣሽ አይደል? ወይኔ ኮጆ ተጫወትክብኝ ጭራሽ ከልጄ ጋር። ወይኔ እኔ እኮ ሁሉ ጊዜ በየቀኑ እዚህ ፋርማሲ የምትመጣው ኮንዶም ለመግዛት እንደሆነ አላውቅም ነበር። ይቅር ይበል ልጅ። አንቺ ቤት ሄደሽ ጠብቅኝ። አንተ ደግሞ ኮጆ ስራ ለአካባቢው ሰው በሙሉ ተናግሬ ዋጋን እሰጥሃለሁ።